ብዙ ሰዎች ቁጣን ኃይል ነው ብለው ያስባሉ። ጮክ ብሎ የሚናገር ሰው ጠንካራ ይመስላል። ሌሎችን የሚያስፈራራ ሰው ተቆጣጣሪ ይመስላል። ነገር ግን እውነተኛው ጥንካሬ ሌሎችን መቆጣጠር ሳይሆን ራስን መቆጣጠር መቻል ነው። ሌሎችን ማስፈራራትና መሳደብ በጣም ቀላሉ መንገድ ነው። በንዴት ጊዜ ዝም ማለትና ማሰብ ግን ከባድ ነው። ዛሬ በዚህ ቪዲዮ ስለ አንድ ጥልቅ እውነት እንነጋገራለን። በቁጣ በስድብና በማስፈራራት የሚመራ ህይወት በስተመጨረሻ የት እንደሚደርስ፣ እንዲሁም ሰላማዊ ሰዎች ከእንደዚህ አይነት ሰዎች ጋር ሲኖሩ ምን እንደሚያጋጥማቸውና እራሳቸውን እንዴት ማዳን እንደሚችሉ እንመለከታለን። አብራችሁን ቆዩ። በሰዎች ህይወት ውስጥ አንዳንድ ጊዜ ቁጣ የሚያጋጥምና የተለመደ ነገር ነው። ችግር የሚሆነው ግን ቁጣው ሲደጋገም ስድብ፣ ማዋረድና ማስፈራራት ሌላውን የመቆጣጠሪያ መሳሪያ ሆኖ ሲውል ነው። ከቁጡና ተሳዳቢ ሰው ጋር መኖር ሰውን በቀጥታ የሚያደክም፣ የአእምሮ ሰላምን የሚያሳጣና ለራስ ያለ ዋጋ ስሜቱን የሚቀንስ ሊሆን ይችላል። የሰው ልጅ በህይወቱ መጨረሻ ላይ የሚቆጨው በህይወቴ ብዙ ሰው ላይ አልጮኩም ወይም አልተቆጣሁም ብሎ አይደለም፣ እኔ በጣም ብዙ የምወዳቸውን ሰዎች አቆሰልኩ ብሎ ነው። አንድ ቀን ልጆቹ ያድጋሉ፣ ባለቤቱ ይበቃታል፣ የሥራ ባልደረቦቹ ይቀየራሉ፣ ጓደኞቹም ይርቃሉ። ከዚያ በኋላ የሚቀረው ግን የጩኸት ማስታወሻ ብቻ ይሆናል። አንድ አባት ነበር። ልጆቹን ይወዳቸዋል፣ ግን ፍቅሩን በቁጣ ነው የሚገልጸው። ቤት ውስጥ ስህተት ሲያይ በቁጣ ይጮሃል። አንድ ነገር ሲበላሽ ይሳደባል። ዘወትር የቤቱ በር ሲከፈትና ሲገባ ልጆቹ የእግሩን ድምፅ ያዳምጣሉ። ሚስቱም ሆኑ ልጆቹ ዛሬ ተናዶና ተቆጥቶ ነው የመጣው ወይስ ሰላማዊ ነው? ፊቱ ነው ያሉ። ይህ ጥያቄ በሁሉም ልብ ውስጥ ይነሳል። ከዘመናት በኋላ ልጆች የራሳቸው ስራ ኖራቸውና ከቤት ወጡ። ከቤት የወጡ ሰሞን ስልክ ይደውሉ ነበር። ከዛም ስልካቸው እየቀነሰ መጣ። እርሱን ለማየት ወደ ቤት መሄዳቸውም እየቀነሰ መጣ። በስተመጨረሻም ጨርሰው ቀሩ። አባታቸውን ከናካቴው ተዉት። ቁጡ ሰው ሁልጊዜ ሌሎችን ለመቆጣጠር ይሞክራል። ነገር ግን በስተመጨረሻ የራሱን ስሜት መቆጣጠር ያቅተዋል። በጩኸት የሚያሸንፍ ሰው ክርክርን ሊያሸንፍ ይችላል፣ ልብን ግን አያሸንፍም። በማስፈራራት ታዛዥነትን ማግኘት ይቻላል፣ ፍቅርን ግን ማግኘት አይቻልም። በስድብ ሰውን ማሸማቀቅ ይቻላል፣ ክብርን ግን ማግኘት አይቻልም። ምናልባት ዛሬ ሁሉም በፊትህ ይገዛሉ፣ ግን ነገ ሲሸኙ በፈገግታ ፊትህን እያዩ በልባቸው ለመራቅ ይፈልጋሉ። ጥንካሬ ማለት ሌሎችን ማስፈራራት አይደለም፣ በቁጣ ጊዜ ራስን መቆጣጠር መቻል ነው። እውነተኛ ኃይል ድምፅን ከፍ አድርጎ መጮህ ሳይሆን ምክንያታዊ መሆን ነው። እውነተኛ ክብር በፍርሃት ሳይሆን በፍቅር የሚገኝ ነው። ይህ አባት ግን እውነታውን አልተረዳም ነበር። ልጆቹ እንደሚያከብሩት ያስባል። በስተመጨረሻ ግን የደረሰበት ሀቅ ልጆቹ ይፈሩታል እንጂ አያከብሩትም ነበር። አማራጭ ስላጡ አጠገቡ ነበሩ እንጂ ስለሚወዱት አልነበረም። በራሳቸው የመኖር አቅምና ሁኔታን ሲያገኙ መራቅ ነው የመረጡት። መራቅ እና እርሱን አለማግኘት፣ ከቁጡ ምላስ፣ ከሚያጉረጠርጥ አይኑ፣ ብቻ ሁሉን ያሳለፉትን ፍርሃትና መሸማቀቅ ከሚያስታውሳቸው ፊት ርቆ መሄድ። ይህ አባት በስተመጨረሻ ያተረፈው ነገር ቢኖር ጸጸት ነው። ሌላኛው ሰው ደግሞ ባል ነበር። ሚስቱን ይወዳታል፣ ግን ያው በራሱ መንገድ ሁልጊዜ ትክክል እንደሆነ ያስባል። የተናገረው ነገር ሁሉ እንዲፈጸም ይፈልጋል። እሷ ምንም ብትል ተቀባይነት የላትም። እሱ ሁሉን የመሆን መብት እንዳለው ያስባል። ስለዚህም ይሳደባል፣ በጩኸት ይቆጣል፣ ያጠፋል፣ ግን መልሶ ይጮሃል። ሲናደድ የሚሰብሩ ቃላትን ይጠቀማል። የሌሎችን ንዴት ሳይቀር በእርሷ ላይ ይወጣ ነበር። ከዓመታት በኋላ ግን ሚስቱ መናገር አቆመች። ቢጮህም ቢሳደብም መልስ አትሰጠውም። ምክንያቱም ባሏ በቀስታ ከልቧ ወጥቶ ነበር። ባሌ ያለችው ሰው ከእርሱ ፍቅርን፣ እንክብካቤንና እገዛን ስትፈልግ የነበረው ሰው በሞራልና በስብዕናዋ ላይ ተጫውቷል። በአካል አጠገቡ ብትሆንም ልቧ ግን ከእርሱ መራቅ ጀምሮ ነበር። በስተመጨረሻም ይቺ ሚስት ሁኔታዎች ሲመቹና ነገሮች ሲፈቅዱ ላትመለስ ጥላው ሄደች። ይህ ሰው ቤት ውስጥ ሁሉንም ክርክር አሸንፌ ነበር፣ ግን ደግሞ በትዳሬ ተሸንፌያለሁ አለ። ብዙ ሰዎች በቤት ውስጥ ወይ በስራ ቦታ የሚፈሩ ቁጡና ተሳዳቢ ሰዎች ይሆናሉ።
ምናልባት ይህን እያየህ ያለኸው ሰው በህይወት ውስጥ ሁልጊዜ የሚጮህ፣ የሚሳደብ ወይም የሚያስፈራራ ሰው ልትሆን ትችላለህ። ከሆነ ዛሬ አንድ ነገር ላስታውስህ። ሰዎች ስለሚፈሩህ አያከብሩህም፣ ስለሚወዱህ ነው የሚያከብሩ። አንድ ቀን ጩኸትህ ይቆማል፣ ስልጣንህ ያበቃል፣ ኃይልህ ይቀንሳል። የሚቀረው ግን በሰዎች ልብ ውስጥ የተውከው ማንነትህ ነው። ሰዎች ለምን ቁጡና ተሳዳቢ ይሆናሉ? ለምንስ አይለወጡም? መልሱ ቀላል አይደለም። ምክንያቱም ቁጣ ምልክት ነው። ከጀርባው ወይ የልጅነት ቁስል፣ የተደበቀ ፍርሃት፣ የውስጥ ድክመት ወይም ከሰዎች የተማሩት ባህሪ ሊሆን ይችላል። በልጅነታቸው በጩኸት ያደጉ ሰዎች ጩኸትን እንደ መደበኛ የመገናኛ መንገድ ይወስዱታል። አንድ ልጅ በየቀኑ ስድብን እየሰማ ከኖረ በኋላ አድጎ ሲወጣ ስድብ ምን ያህል እንደሚጎዳ ላይረዳ ይችላል። ለእርሱ የተለመደ ሆኖ ይታየዋል። አንዳንዶቹ ዝቅተኛ በራስ መተማመን አላቸው። ሌሎችን በማሳነስ ራሳቸውን ከፍ ለማድረግ ይሞክራሉ። ቁጣ የሚሰራ መሳሪያ እንደሆነ የተማሩት ደግሞ ሲጮሁ ሰዎች ዝም ሲሉ ያያሉ፣ ሲያስፈራሩ ሰዎች ይታዘዛሉ። ስለዚህ ባህሪያቸውን ይቀጥሉበታል። ነገር ግን የተሰበረ ሰው ሌሎችን በመስበር አይጠገንም። እነዚህ ሰዎች ቁጣቸውን ፍቅር እያሉ ይሸፍናሉ። ስለምወዳችሁ ነው የምቆጣው ይላሉ። ግን ፍቅርና ፍርሃት በአንድ ቤት ውስጥ ለረጅም ጊዜ አብረው አይኖሩም። ቀስ በቀስ አንዱ ሌላውን ያሸንፈዋል። ምናልባትም አሁን ይህን ቪዲዮ እየተመለከትክ ያለኸው ሰው በህይወትህ ውስጥ አንድ ቁጡ ሰው አለ። ምናልባት ባል፣ ሚስት፣ አባት ወይም እናት፣ የሥራ ባልደረባ፣ ጓደኛ። የምነግራችሁ አንድ እውነት በእነርሱ ቁጣ ምክንያት ራስን እንዳትወቅሱ ነው። ምክንያቱም አንተ ምንም ባታጠፋም ቁጡና ተሳዳቢ ሰው የሚቆጣበት ምክንያት አያጣም። አንተ ሰላም ትፈልጋለህ፣ እርሱ ግን ግጭትን ይፈልጋል። አንተ በእርጋታ መናገር ትፈልጋለህ፣ እርሱ ግን በጩኸት ማሸነፍ ይፈልጋል። ግጭትን ለማስወገድ ዝም ብትሉም፣ ቁጣቸውን ላለመቀስቀስ ራሳችሁን ብታስተካክሉ፣ ስሜታችሁን አምጣችሁ ብትይዙም፣ አንድ ቀን ይለወጣሉ ብላችሁ ተስፋ ብታደርጉ፣ ፍላጎታችሁን ወደ ጎን ብትገፉም ነገሮች አይለወጡም፣ ይብሳሉ እንጂ። ምክንያቱም ይህ ዘላቂ መፍትሄ አይደለም። ሰላማዊ ሰዎች ራሳቸውን ለማዳን በመጀመሪያ ሊወስዱት የሚገባው እርምጃ ድንበር ማስቀመጥ ነው። ለምሳሌ በእርጋታ እንነጋገር፣ ስድብን አልቀበልም፣ አሁን ተናደሃል፣ ስትረጋጋ እንነጋገራለን አይነት ድንበሮችን ማስቀመጥ ያስፈልጋል። ይህ ግጭት መፍጠር አይደለም፣ ወይም ግጭቱን ማባባስም አይደለም። ራስን የመጠበቂያ መንገድ ነው። በተጨማሪም የራስን ክብር መጠበቅ ነው። እነዚህ ሰዎች ዝም በተባሉ ቁጥር ልክ እንደሆኑና እናንተን መቆጣት፣ መሳደብ ወይም ማስፈራራታቸውን እንደ መብታቸው እየቆጠሩ ስለሚመጡ ለእናንተ የሚሰጣችሁ ክብር አይኖርም። ስለዚህ የራሳችሁን ክብር የማስጠበቅ ኃላፊነት የእናንተ ነው። ሌላው ደግሞ ፍቅርን ከመታገስ ጋር ማምታታትን ማቆም ነው። ምክንያቱም አንድን ሰው መውደድ ማለት በየቀኑ ስድብና ጩኸትን መቀበል ማለት አይደለም። ዋናውና ልትገነዘቡት የሚገባው ነገር ቁጡ ሰው ራሱን ለመቀየር ፈቃደኛ ካልሆነ ሌላ ሰው በትዕግስት ብቻ ግንኙነቱን ጤናማ ማድረግ አይችልም። ግንኙነት ሁለት ሰዎች የሚገነቡት እንጂ አንድ ሰው ብቻውን የሚሸከመው ኃላፊነት አይደለም። ስለዚህ ትክክለኛው ጥያቄ ሰላማዊ ሰው እንዴት ይታገስ ሳይሆን ምን ያህል መታገስ ጤናማ ነው የሚለው ነው። ምክንያቱም ሰው ሰላማዊ ሆኖ ራሱን ማጣት የለበትም። ይህ ካልሆነ ግን ሁልጊዜ በፍርሃት መኖር፣ አሁን ደግሞ በምን ይቆጣ ይሆን ብሎ መጨነቅ፣ ራስን መውቀስ፣ ችግሩ ሁሉ ከኔ ነው ብሎ መሰማት፣ በራስ መተማመንን መቀነስ፣ ጭንቀትና ድብርት መጨመር፣ ሐሳብን በነፃነት ለመናገር መፍራት፣ የእንቅልፍ ችግር፣ ድካምና ራስ ምታት ያሉ አካላዊ ችግሮችና በጊዜ ሂደት ቁጣን እንደ መደበኛ ነገር መቀበል እጣ ፈንታችሁ ይሆናልና ከወዲሁ ከላይ የተነጋገርንባቸውን እርምጃዎች በመውሰድ ራሳችሁን አድኑ። ሰው ዘወትር በጩኸት፣ በስድብ፣ በማስፈራራትና በቁጣ ሌሎችን ለመቆጣጠር ሲሞክር ምናልባት ለጥቂት ጊዜ የፈለገውን ሊያገኝ ይችላል። ሰዎች በፍርሃት ይታዘዙለታል፣ ዝም ይሉታል፣ ይሸሹታል። ግን ይህ ክብር ወይም ፍቅር አይደለም፣ ፍርሃት ነው። እንዲህ ያለ ሰው ራሱን ጠንካራ አድርጎ ሊያየው ይችላል።
እኔ ቀጥተኛ ሰው ነኝ፣ እውነቱን እናገራለሁ፣ ከጀርባ አላወራም፣ ፊት ለፊት ነኝ ሊል ይችላል። ዋናው ጥያቄ ፊት ለፊቱ ምንድነው ነው? አይምሮ ያላሰበውን ክፋት አንደበት አይናገረውም። ሰዎችን በመስበር ውስጥ የሚገኝ ሰላም የለም። ብዙ ቤቶች ውስጥ ሰዎች ለቁጣና ስድብ መልስ አይሰጡም። ግን አልጮሁም ወይም አልተናገሩም ማለት እናንተ ተቆጪዎቹ ልክ ናቸው ማለትም በጭራሽ አይደለም። ተናግረው የበለጠ ችግር እንዳይፈጠር በመፍራት ዝም ይላሉ እንጂ። ቁጡ ሰው ራሱ በረጅም ጊዜ ሂደት ተጎጂ ይሆናል። ምክንያቱም ሰዎች ከእርሱ ስሜት ይርቃሉ። እውነተኛ ወዳጅነትና መተማመን ይዳከማል። በቤተሰብ ውስጥ ፍርሃት እንጂ ፍቅር አይኖርም። እርሱም ራሱ የቁጣ እስረኛ ይሆናል፣ ሰላም አያገኝም። ስለዚህ ይህ ሰው መዳን አለበት። ግን ለመዳን በመጀመሪያ ችግር እንዳለበት ማመንና መቀበል አለበት። ብዙ ቁጡ ሰዎች ችግሩ በሌሎች ዘንድ እንዳለ ያስባሉ። እነርሱ ባያናድዱኝ ኖሮ አልቆጣም ነበር፣ እነርሱ ቢያከብሩኝ ኖሮ አልጮህም ነበር። ነገር ግን ፈውስ የሚጀምረው ችግሩ የሌሎች ብቻ አይደለም የኔም ነው በማለት ነው። ከዚያ በኋላ ቁጣው ከየት እንደመጣ መመርመር አለበት። በልጅነት ቁስል ምክንያት ነው? በውስጣዊ ፍርሃት፣ በተደበቀ ሐዘን፣ በዝቅተኛ የራስ መተማመን ወይስ ሁልጊዜ ትክክል ከመሆን ፍላጎት? ቁጣው ብዙ ጊዜ የጥልቅ ሕመም ጭንብል ነው። ተቆጪና ተሳዳቢ ወላጅ ያለው ልጅ ሲያድግ ያንኑ መሆኑ የማይቀር ነገር ነው። ስለዚህ በሚገባ ራስን መመርመር ያስፈልጋል። ቀጥሎ ደግሞ ቁጣ ሲነሳ ወዲያውኑ ምላሽ ከመስጠት መቆጠብን መለማመድ። ምናልባት 1 ደቂቃ ዝም ማለት ለ1 ዓመት የሚቆይን ጸጸት ይከላከላል። እንዲሁም ሌሎችን መስማት መማር ያስፈልጋል። ቁጡ ሰዎች መልስ ለመስጠት እንጂ ለመረዳት አያዳምጡ። ነገር ግን ለለውጥ በጣም አስፈላጊው ነገር ነው። ምክንያቱም ቁጣ የሰውን ልብ ከማግኘት ይልቅ ያርቃል። ይህም በእውነት የተረዳ ሰው ለመለወጥ ይሞክራል። ቁጡ ሰው የሚድነው ሌሎችን ለመቀየር መታገልን ሲያቆምና እራሱን ለመቀየር ሲጀምር ነው። ይህ ቀላል አይደለም፣ ግን ይቻላል። ብዙ ጊዜ የቤተሰብ ድጋፍ፣ የሚታመን ሰው ወይም የስነ ልቦና ባለሙያ እገዛ ለውጡን ያፈጥነዋል። በመጨረሻም አስተውሉ፣ ሕይወት አጭር ናት። በፍርሃት የተሞላ ቤት ውስጥ ዓመታትን ማሳለፍ ከባድ ዋጋ ያስከፍላል። እውነተኛ ፍቅር ሰውን ያሳድጋል፣ አያሳንሰውም። ያረጋጋል፣ አያስፈራራውም። ያከብረዋል፣ አያዋርደውም። ሰው ሲያረጅ የሚቀረው የጮህባቸው ሰዎች ብዛት አይደሉም፣ የወደዱትና የሚወዳቸው ሰዎች ብዛት ነው። የእነሱ ትዝታ ነው። ስለዚህ ከቁጣ ከስድብና ከማስፈራራት ነፃ የሆነ ማንነትን እንገንባ። አበቃው። ቪዲዮውን ከወደዳችሁት ላይክ፣ ሼር በማድረግ ለሌሎች አጋሩ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ መጨረሻው ስላዳመጣችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።